እግዚአብሔር እንደዚህ አለ፣ እጅን በአፍ አስጭናለሁ። አሜን። እጅን በአፍ ላይ በማስጭንበት ጊዜ የሚወድም የሚጠላም እንኳን ደስ አለ እያሉ ይመጣሉ። እንደዚህ አይነት ባል የት ይገኛል? እግዚአብሔር እንደዚህ አለ፣ እናንተን በጤና ባርካቸዋል። አሜን። በልጆች ባርካቸዋል። አሜን። በመልካም ኑሮ ባርካቸዋል። አሜን። እግዚአብሔር በልጆች ባርካቸው አለኝ። እግዚአብሔር ቤቱን በሰላም ባርካለሁ አለኝ። እግዚአብሔር የብዙዎች አባት አደርጋለሁ አለኝ። በዛን ወቅት በዛን ደቂቃ ያችን የሐሰት ምላስ በመትለፈልፍባት ሰዓት የእውነት እግዚአብሔር ተናግሮ ነበር ወይ? አልተናገረም። በአሁኑ ሰዓት እየሰማን እንደምንገኘው ከሆነ በኢትዮጵያ የወንጌላውያን ክርስቲያኖች ማህበረሰብ ውስጥ ከፍተኛ ውዝግብ ያስነሳውንና የበርካቶችን ቀልብ የሳበውን አነጋጋሪ ጉዳይ ይዘንላችሁ ቀርበናል። በሺዎች የሚቆጠሩ ተከታዮችን ያፈሩትና የክራይስት አርሚ ኢንተርናሽናል ቤተክርስቲያን መሪ የሆኑት ነብይ እዩ ጩፋ በአንድ ግለሰብ አሳዛኝ ህልፈት ምክንያት በፖሊስ ሊታሰሩ እንደሚችሉ የደረሱ መረጃዎች እያመላከቱ ነው። የጉዳዩ መነሻ በኤችአይቪ ቫይረስ ተይዞ ለረጅም ጊዜ በሕክምና ክትትል ላይ የነበረ አንድ ግለሰብ ነው። ይህ ግለሰብ በነብይ እዩ ጩፋ የፈውስ አገልግሎት እንደሚሰጥ ከሰማ በኋላ መፍትሄ ፍለጋ ወደ ክራይስት አርሚ ኢንተርናሽናል ቤተክርስቲያን ያቀናል። በቤተ ክርስቲያኑ በተካሄደ የፈውስ ፕሮግራም ላይም ነብይ እዩ ጩፋ ለግለሰቡ ከበሽታው ሙሉ በሙሉ እንደተፈወሰና ከቫይረሱ ነፃ እንደወጣ በይፋ አውጀውለታል። ይህንን የፈውስ ቃል በእምነት የተቀበለው ግለሰብም ሲወስድ የነበረውን የጸረ ኤችአይቪ መድኃኒት ሙሉ በሙሉ በማቆም ወደ መጣበት አካባቢ ይመለሳል። ነገር ግን የሆነው ነገር ፈጽሞ ያልተጠበቀ ነበር። ግለሰቡ መድኃኒቱን ካቆመ ከ3 ቀናት በኋላ የጤና ሁኔታው በከፍተኛ ፍጥነት በመባባሱ ሕይወቱ ሊያልፍ ችሏል። ይህ አሳዛኝ ክስተት ይፋ ከሆነ በኋላ በማኅበራዊ ሚዲያ ላይ እንደ ሰደድ እሳት በመሰራጨት ከፍተኛ ቁጣና ውግዘትን አስነስቷል። በርካታ የማኅበረሰቡ አባላት፣ የሕክምና ባለሙያዎችና ሌሎችም የሃይማኖት መሪዎች ድርጊቱን በጽኑ ተቃውመዋል። በተለይም የሕክምና ባለሙያዎች ሳይንሳዊ መሠረት የሌለው የፈውስ አዋጅ ታካሚዎች ሕይወት አድን መድኃኒቶችን እንዲያቆሙ በማድረግ ለሞት ሊዳርጋቸው እንደሚችል በማስረዳት የነብዩ ድርጊት ከባድ የሞራልና የሕግ ጥሰት እንደሆነ በመግለጽ ላይ ናቸው። እናንተም እስከ ቪዲዮ ፍጻሜ ድረስ አብራችሁኝ የምትቆዩ ከሆነ ዝርዝር መረጃውን ትሰሙታላችሁ። ነብይ እዩ ጩፋ በሕግ አካላት ተይዞ ምርመራ ሊደረግበት ይገባል፣ ይህ ሰው በክርስቶስ ስም የሚነግድ አጭበርባሪ ነው ሲሉ በርካታ የፕሮቴስታንት እምነት ተከታዮች በይፋ እየተናገሩ ነው። የክራይስት አርሚ ኢንተርናሽናል ቤተክርስቲያን መስራችና መሪ የሆኑት ነብይ እዩ ጩፋ በሺዎች የሚቆጠሩ ተከታዮችን ባፈራው አገልግሎታቸው ይታወቃሉ። በተለይም የፈውስና የተአምራት ፕሮግራሞቻቸው በርካቶችን የሚስቡ ሲሆን ከልዩ ልዩ ሕመሞችና ችግሮች እንደተፈወሱ የሚመሰክሩ ሰዎችም አሉ። ሆኖም ከሰሞኑ የተከሰተው አንድ አሳዛኝ ክስተት ይህን ሁሉ ጥያቄ ውስጥ የከተተ ይመስላል። የዓይን እማኞችና በማኅበራዊ ሚዲያ የተሰራጩ መረጃዎች እንደሚያመለክቱት በኤችአይቪ ቫይረስ ተይዞ ለረጅም ጊዜ በሕክምና ክትትል ላይ የነበረ አንድ ግለሰብ በነብይ እዩ ጩፋ የፈውስ ጸሎት ከተደረገለት በኋላ ተፈውሻለሁ በሚል እምነት ሲከታተለው የነበረውን የሕክምና ክኒን እንዲያቋርጥ ተደርጓል። ግለሰቡም በነብዩ ቃል በመተማመን መድኃኒቱን በማቋረጡ በ3 ቀናት ውስጥ ሕይወቱ ሊያልፍ ችሏል። ይህ አሰቃቂ ክስተት ይፋ ከሆነ በኋላ በማኅበረሰቡ ውስጥ ከፍተኛ የሆነ የቁጣና የሐዘን ማዕበል ተቀስቅሷል። በዚህ ዓመት ሆስፒታል አካባቢ ያለው መጨናነቅ መቀነስ አለበት። ሰው ወደዚህ መምጣት አለበት። ብዙ ሰው ወረፋ ስላልደረሰ አልጋ አጥቶ ለ6 ወር ለ7 ወር እየተቀጠረ ነው። በቤተ ክርስቲያን ውስጥ ያለው ኃይል ቢሰራ ይሄ አይሆንም ነበር። አልሰማም የሚለው አማርኛ ዘመናዊ አይደለም። ጴጥሮስ ነው ከ2000 ዓመት በፊት ነው። መስሚያ ጥጥ ነው ያለው እሱ ነው። ሻንጎ ላይ ምን አልልም፣ ጥጥ ሶፍት ነው፣ የኔ ድንጋይ ነው። እዩ ጩፋ ኢንተርቪው ያደረገው ሰይጣን ምን አይነቱ ነው? ያልቻልኩ ማለት ታዲያ ምን ላርግሽ? ወረኛ ነህ አንተ። የበላህበትን ነው የምትሰብረው አንተ። አትጣሉ እንጂ አትጣሉ። እንዴት ነው ማንጣለው? ሚስጥር አውጥቶ እንዴት ሚስጥር ይወጣል? ያላችሁት እኮ ሰው ቤት ነው። አዎ ሰው ቤት ነው። እሱማ ሰው ቤት ያው ዋናው ቤት። ህዝቡም ኦቨርፍሎ ፈሶ የሚመለከተው ይህንን ቲያትር ለማየት ነው። ከዚህ በላይ የሚያዝናና ቲያትርም ደግሞ ያለ አይመስለኝም። ጭራሽ አልበቃኝ ብሎ ጸጉሯና ፎቶዋ ምናምን አልበቃኝ ብሎ እኮ እነሱ ቤት ለቅሶ ነበረ። አንዴ ሻርብሽን ብዬ ሻርቧንም ቆርጮ ስጄ ነበር። ደግሞ በአዲሱ አሳድሽ 4 ወር አሳብጃት ነበረ። አንተ ምንድነው አሁን እያረካት ያለው? ደግሞ እኔማ ያሰቃያት በሽታ አድርጌ ከዛ በኋላ ምን ልታረጋት? ሊገላት አሁን ማገላታለሁ አለቀ።
አታውቅም በጭራሽ ቁጭ ብላ አድራ እዩ ያለች ቲቪውን ከፍታ ቁጭ ብላ አድራ በነቢዩ ጩፋ አዳራሽ ውስጥ ይሄ ነገር የተለመደ ነው ስንል ሰይጣንን ኢንተርቪው ከማድረጋቸው ባለፈ በክፍያም ቲያትር አለማምደው ሰዎችን አጋንንት እናስወጣለን እንደሚሉ ከዚህ በፊት የመንግስቱ በለጠን ፕሮግራም ያቀረብን እንደሆነ አስታውሳለሁ። የግለሰቡ ህልፈት ይፋ ከሆነ በኋላ በርካታ የፕሮቴስታንት እምነት ተከታዮች፣ ፓስተሮችና የወንጌል አገልጋዮች የነቢዩ ጩፋን ድርጊት በጽኑ አውግዘዋል። በማህበራዊ ሚዲያ በሰጡት አስተያየት ይህ ድርጊት የወንጌልን እውነተኛ አስተምህሮ የማያንጸባርቅ በክርስቶስ ስም የሚፈጸም ከባድ የማጭበርበር ወንጀል ነው ብለዋል። አንድ ስማቸው እንዲጠቀስ ያልፈለጉ ፓስተር በሰጡት አስተያየት የእግዚአብሔር ቃል ፈውስ እንዳለ ያስተምራል፣ እኛም እናምናለን። ነገር ግን እውነተኛው ፈውስ ከሕክምና ሳይንስ ጋር የሚጣላ አይደለም። በዘመናዊ ሕክምና ቁጥጥር ስር ሊውሉ የሚችሉ በሽታዎችን በተመለከተ ተፈውሰሃል በሚል የሐሰት ተስፋ ሰዎችን መድኃኒታቸውን እንዲያቆሙ ማድረግ ሕይወታቸውን ለአደጋ ማጋለጥ ብቻ ሳይሆን ነፍሰ ገዳይነትም ነው ሲሉ በምሬት ተናግረዋል። እናንተም እስከ ቪዲዮ ፍጻሜ ድረስ አብራችሁኝ የምትቆዩ ከሆነ ዝርዝር መረጃውን ትሰሙታላችሁ። የጉዳዩ መነሻ በኤችአይቪ ቫይረስ ተይዞ ለረጅም ጊዜ በሕክምና ክትትል ላይ የነበረ አንድ ግለሰብ ነው። ይህ ግለሰብ በነቢዩ ጩፋ የፈውስ አገልግሎት እንደሚሰጥ ከሰማ በኋላ መፍትሔ ፍለጋ ወደ ክራይስት አርሚ ኢንተርናሽናል ቤተ ክርስቲያን ያቀናል። በቤተ ክርስቲያኑ በተካሄደ የፈውስ ፕሮግራም ላይም ነቢዩ ጩፋ ለግለሰቡ ከበሽታው ሙሉ በሙሉ እንደተፈወሰና ከቫይረሱ ነፃ እንደወጣ በይፋ አውጀውለታል። ይህንን የፈውስ ቃል በእምነት የተቀበለው ግለሰብም ሲወስድ የነበረውን የጸረ ኤችአይቪ መድኃኒት ሙሉ በሙሉ በማቆም ወደ መጣበት አካባቢ ይመለሳል። ነገር ግን የሆነው ነገር ፈጽሞ ያልተጠበቀ ነበር። ግለሰቡ መድኃኒቱን ካቆመ ከ3 ቀናት በኋላ የጤና ሁኔታው በከፍተኛ ፍጥነት በመባባሱ ሕይወቱ ሊያልፍ ችሏል። ይህ አሳዛኝ ክስተት ይፋ ከሆነ በኋላ በማኅበራዊ ሚዲያ ላይ እንደ ሰደድ እሳት በመሰራጨት ከፍተኛ ቁጣና ውግዘትን አስነስቷል። እንደ እዩ ጩፋ ያለ በዓለም መንግስት ትራምፕ ብቻ ነው ሲታጀብ ያየሁት። ያውም ትራምፕ ተተኩሶ አፍንጫው አካባቢ ስለሳቱት ነው። ድሮ አይታጀብም ነበር። አሁን ትራምፕ መጣ ከተባለ ሲሪ ሙሉ ወታደር እዩ ጩፋ ማን ነው? ጠቅላይ ሚኒስትር ነው? ፕሬዚዳንት ነው? በርካታ የማህበረሰቡ አባላት፣ የሕክምና ባለሙያዎችና ሌሎችም የሃይማኖት መሪዎች ድርጊቱን በጽኑ ተቃውመዋል። በተለይም የሕክምና ባለሙያዎች ሳይንሳዊ መሰረት የሌለው የፈውስ አዋጅ ታካሚዎች ሕይወት አድን መድኃኒቶችን እንዲያቆሙ በማድረግ ለሞት ሊዳርጋቸው እንደሚችል በማስረዳት የነቢዩ ድርጊት ከባድ የሞራልና የሕግ ጥሰት እንደሆነ በመግለጽ ላይ ናቸው። እምነትና ሕክምና ሊጣጣሙ እንጂ ሊጋጩ አይገባም የሚሉት ተቃዋሚዎች ይህ አይነቱ ተግባር በወንጌል ስም የሚነገድ አደገኛ ሽፍት ነው በማለት ድምፃቸውን ከፍ አድርገው እያሰሙ ነው።